አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሉሉ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ሰላማችሁ ይብዛ። ክርስቲያን ወገኖቼም ሰላም ብያለሁ። ለቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ተቀላቀሉ። ኢንሻአላህ ቤተሰብ ስታደርጉ ደግሞ የደውል ምልክቷን ጠቆር አድርጓት ማለት ነው። ኢንሻአላህ ያው ቪዲዮም ስንለቅ ላይቭም ስንገባ እንዲመጣልን በደንብ ማለት ነው፣ እንድንገናኝ እንድንዘያየር ማለት ነው። በዚህ አጋጣሚ ዛሬ ደግሞ በአዲስ ቪዲዮ ነው የመጣሁኝ ማለት ነው። ደስ ብሎኛል ማለት ነው። አልሐምዱሊላህ ረብል ዓለሚን ዋንኬ ገብቼ ያለው ማለት ነው። ያው 1000 ሰብስክራይብ መሰብሰብ ማለት በጣም ከባድ ነው ማለት ነው። ሰዓቱ ቢያደክማችሁ ሰብስክራይብ ራሱ በጣም ነው የሚያሰለቸው ማለት ነው። ደምሩኝ ደምሩኝ ማለት ራሱ በጣም ከባድ ነው ማለት ነው። አሁን ላይ አዳዲስ ጀምሮ ራሱ ለምሳሌ በቃ ሰብ እንደሞላ ሰዓት እንደሞላ ሰው ማለት ነው። ሰው ራሱ አስጠልቶታል መሰለኝ አሁን ላይ ማለት ነው። አላውቅም፣ በጣም ከባድ ነው ማለት ነው። ዛሬ ዋንኬ ገብቼ ደስ ብሎኛል። ያው እኔ ደስ ያለኝን ደግሞ ለእናንተም ላካፍላችሁ ብዬ ነው። ቪዲዮውን ደግሞ ላይክ ሰብስክራይብ እያረጋችሁ ሼር እያረጋችሁ አበረታቱኝ ማለት ነው። ለዚህ ደግሞ ላደረሳችሁኝ እህት ወንድሞቼ ጀዛኩሙላሁ ኸይር ብያለሁ። በትርፍም በዋናም እያላችሁ እየደመራችሁኝ በተለይ ዛሬ ዋንክ ያስገባችሁኝ ማለት ነው። ጀዛኩሙላሁ ኸይር። አላህ ሱብሃነሁ ወተዓላ ጀዛችሁን ይክፈላችሁ። ጥሩ ነገር ደግሞ የምንሰራበት ያደርገን። ሰዓቱንም አላህ ያግራልን ማለት ነው። ለሁላችሁም አላህ ያግራላችሁ። አላህ ያበርተን ነው። ኢትዮጵያ ደክማል አውቀዋለሁ። ያው በሌላ ቻናል ማለኝ ያው የምታቁኝ ማለት ነው፣ የማታቁኝ እንጂ ማለት ነው። በጣም አድክም ነው ዩቲዩብ። ስለዚህ ያው ተስፋ ለመቁረጥ ነው። እንሰራለን ካልን በኋላ ያዝ ለቀቅ ማድረግ የለብንም ማለት ነው። ያዝ ለቀቅ ስታደርጉት ያው እንትኑ ሰዓቱንም እንትን የሚለባችሁ ማለት ነው፣ የሚቀንስባችሁ። ያው ዞትር ደግሞ ከተመቻችሁ ያው ዞትር ላይ እየገባችሁ ሰዓት ሰብስክራይብ ሞልታችሁ ቶሎ ሞኒ ማድረግ ነው ያለባችሁ ማለት ነው። ግን በእርግጥ ወላሂ በጣም ነው የሚያሰለቸው ማለት ነው። እኔ አውቀዋለሁ ማለት ነው። ስለዚህ ያው አልሐምዱሊላህ ረቢል ዓለሚን ለዚህ በቅቻለሁ። ሌላኛው ቻናል ደግሞ ያው አንድ ላይ ከቪዲዮ ጋር አያይዤዋለሁ። ከስር ታገኙታላችሁ። ሰብስክራይብ ያደረጋችሁኝ ሰብስክራይብ አድርጉኝ ማለት ነው። ተንተባተፍኩባችሁ ማለት ነው እላችኋለሁ በድጋሚ ማለት ነው። ጀዛኩሙላሁ ኸይር ብያለሁ። አሁንም ደግሞ ከጎኔ እንድትሆኑ ሰዓቱ ደግሞ ዩቲዩብ ኢንሻአላህ ከተቀበለኝ ያው አንድ ያክል ሰዓት ነው የሚቀረኝ ማለት ነው። አሁንም እያጫወታችሁም እንድታግዙኝ ማለት ነው ኢንሻአላህ። ከዚህ በፊትም ብያችኋለሁ። ያው ትንሽ እዚህ ያለሁኝ እንትን ሞኒ ለማድረግ ስለፈለኩ ነው ማለት ነው። የቻላችሁ እያጫወታችሁልኝም ሰዓቱን እንትን እንዲሞላልኝ አግዙኝ እላችኋለሁ። በፍላጎት ማለት ነው እላችኋለሁ። ኢንሻአላህ እርስ በራሳችን እንበረታታ ማለት ነው። ያው ላይቭም ላይ ሆነን ማጫወቱ ትልቅ ነገር ነው ማለት ነው። አልሐምዱሊላህ ረብል ዓለሚን። መረዳዳቱ ደግሞ ኸይር ነው ማለት ነው። አላህ ሱብሃነሁ ወተዓላ በኸይር ነገር የምንተባበር ያድርገን። ከመጥፎ ነገር አላህ ይጠብቀንና ጥሩ ጥሩ ነገር ሰርተንበት የምንለወጥበት ያድርገን ማለት ነው። ቤተሰቦቼ ይህን ይመስላል የዛሬ ቪዲዮ ማለት ነው። ቪዲዮ ከወደዳችሁት ላይክ ሼር እያደረጋችሁ አበረታቱን። ደስታዬ ላካፍላችሁ ብዬ ነው። ደስታችሁ ነው ብዬ ነው። ኢንሻአላህ ከታች ያላችሁ አዳዲስም ደግሞ የጀመራችሁ ደግሞ አላህ ሱብሃነሁ ወተዓላ ያበርታችሁ ማለት ነው። ኢንሻአላህ የምትደምሩኝ ደግሞ ኮሜንት አስቀምጡ፣ በኮሜንት መልሳለሁ ማለት ነው። ስለዚህ አሁንም ተስፋ አትቁረጡ ነው የምለው። እኔ ያው ታውቃላችሁ እስካሁን ድረስ የምታውቁኝ ልጆች ያው እስካሁን ተስፋ አልቆረጥኩም ማለት ነው። ያው ማንም ሰው ለምሳሌ አላማ አለው። መውጣታችንም ዩቲዩብ ላይ ለምሳሌ ተፈቅዶልን አይደለም ማለት ሶሻል ሚዲያም ላይ ግን ማንም ሰው የራሱ የሆነ አላማ ይኖረዋል ማለት ነው። አገር ገብቼ ስራዬን የሆነ ነገርም ባስተዋወቀበት ብሰራበት ተብሎ ነው ማለት ነው ሁሉም የሚታገለው ማለት ነው። ስለዚህ አላህ ሱብሃነሁ ወተዓላ ቀለል ያደርግላችሁ፣ አላህ ያግዛችሁ፣ አላህ ያበርታችሁ። ድካሙንም አውቀዋለሁ፣ እንቅልፍም ሁሉ ነገር ማለት ነው። ለምሳሌ ከመዳም ቤት ስራ እንዴት ሆነን እንደምንሰራ እናውቀዋለን። ስልካችን ደብቀን
ስልክ ለምሳሌ በስነ ስርዓት ይዛችሁ እንትን የማሰሩ ልጆች ትኖራላችሁ ማለት ነው። እኔ ለምሳሌ አሁን ዩቱብ ብሰራ ስልኬን ግን እንዳያዩብኝ ነው እንትን የምለው። ስልክ መያዝ ያው እንትን አይሉም፣ ግን አጠገባቸው እኔ ስልክም አላወራም። ለምን ያሽ ስልክም አይሉም፣ ግን ዩቱብ እንደዚህ እንደምከታተል አያውቁም ማለት ነው። ለምሳሌ ክፍል አስቀምጬ አንድ ሰዓት ከአንድ ሰዓት በላይ የሚያጫውትበት ሰዓት አለ ማለት ነው። አንድ ሰው ቤት ከፍቼው ማለት ነው። መመላለስ ስለሚያስቸግረኝ መኝታ ቤት ነው። በዚህ አጋጣሚ እንድትረዱኝ ነው ማለት ነው። ለምሳሌ የሆነ አሁን ላይ ፋሽን መጥቷል። በቅርብ ማለት ያክል ደቂቃ እየተባለ ይጻፋል አይደል? አለው ካልተባለ ደግሞ ወደ ምሳሌ አይታመንም ማለት ነው። ከላይ ደግሞ ዩቱብ አሁን አመጣው ነገር ነው መሰለኝ ሰው እያለ ራሱ ሰው የለም ይላል። ያው አልሐምዱሊላህ ረቢል ዓለሚን ያው አንዱ ቤት ከፍቼ አንዱ ቤት አልሄድም። በዛውም ስልኬ ይቆያል እንጂ ማለት ነው። ስለዚህ ይሄንን ነገር ደግሞ ሁላችንም እንዴት ሆነን እንደምንሰራ እናውቀዋለን ማለት ነው። ከሰው ቤት ስራ ጋር ማለት ነው። ብቻ አላህ ሱብሃነሁ ወተዓላ ደግሞ የልፋታችንን ይክፈለን ማለት ነው። መጨረሻችንን ያሳምርልን፣ የዩቲዩቡን መጨረሻ ያሳምርልን እላችኋለሁ ውድ ቤተሰቦቼ። የዛሬው ቪዲዮ ይሄን ይመስል ነበር። ወሬ ያበዛሁባችሁ እንደገና ቀጠልኩ ማለት ነው። በተረፈ ሰላሙ አለይኩም ወራህመቱላሂ ወበረካቱ።